ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። ይሁን አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል እና በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበብ ጥሩ ነው። ዮሐንስ በዮርዳኖስ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። ሮም ቢሄድስ ግሪክ ቢሄድስ የፉኝት ልጆች ቢላቸው ዲሞክራሲያዊ መብት ነካ ይሉታል። አይሆንም። ዮሐንስ የሚያምርበት በእስራኤል ውስጥ ነው። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና ያለ ምሪት አገርን መልቀቅ ስፍራን መልቀቅ ብዙዎች ከስራው አይቻሉ። አንቺ እዚህ ሀገር ምን አመጣሽ? ጸጋሽ እኮ በጉጉት ምን ጠብቀው ነበር። ቄስ ይሄን ጥያቄ አታንሳብኝ ያሉኝ ብዙ ናቸው። ይኸውልህ ተው ሲለኝ ያለ ምሪት ሳልሰማ መጥቼ ረግረግ ውስጥ ገባሁ። ይኸውልህ ጌታን አልካድኩም፣ እንደቀደመው መሆን አቃተኝ። ለምን አቃተሽ? ያለ ምሪት ስፍራዬን ቀይሬ እኮ ነው። አልጠጣም፣ አላመነዝርም፣ ነገር ግን ስፍራዬን ለቀቅኩ። ለራሴ ለካ አልኖርም፣ እሱ በሚያኖረኝ ቦታ እኖራለሁ።